ምንድነው ሊነጋ ሲል ይጨልማል ነው ያሉት አይደለ? ቅድም ተስፋ የቆረጠ ሰው ነው አበቃለት ወደቀ የምንለው እና ብዙ መሰናክል ሊገጥማችሁ ይችላል። የሰራችሁት ሊፈርስ ይችላል። የገነባችሁት ሊወድም ይችላል። ያላችሁ ገንዘብ ሊያልቅ ይችላል። አለኝ ያላችሁት ሰው ሊክዳችሁ ይችላል። በቃ አበቃለኝ ወደቁላችሁ የሚያስብል ድቅድቅ የሆነ ጨለማ ሊገጥማችሁ ይችላል። ነገር ግን ይሄ እንደሚያልፍ እኔ ምስክር ነው። ያልፋል። የማያልፍ ጊዜ የለምና ነገሮቹ፣ መሰናክሎቹ፣ ችግሮቹ፣ ፈተናዎቹ፣ ለቅሶዎቹ፣ ስራ ማጣት፣ ስራ ማግኘት፣ ብዙ ነገሮቹ ሲፈራረቁ ለመሸጋገሪያ ድልድይ ነው እንጂ ሊጥላችሁ አይደለም። ይህ ፈተና ልትሻገሩበት ነው። ለዚህ ደግሞ እኔ ምስክር ነው። ታዲያ ያን ሁሉ መከራ ያን ሁሉ ችግር አልፋችሁ ተስፋ ሳንቆርጥ ህልማችን መኖር እንችላለን? አዎ። ግን እንዴት? ይቅርታ ስታደርጉ ነው። የበደሏችሁን ሰዎች ይቅርታ ስታደርጉላቸው ነው። ልባችሁ በይቅርታ ሲነጻ ነው። ምክንያቱም ትናንት የተበደላችሁት ከ10 ዓመት ከ20 ዓመት ከ5 ዓመት በፊት የተበደላችሁት ነገር አለ። የተከፋችሁት ነገር አለ። ሰው በድሏችኋል። ሰው አስከፍቷችሁ ሊሆን ይችላል። ነገር ግን ኢትስ ኦኬ፣ በቃ ይቅርታ አድርጉለት። ይቅር ያላለ ይቅር አይባልም ነውና በእግዚአብሔር ዘንድ እናንተ ይቅር ስትሉ ነው ህልማችሁ ላይ መኖር የምትችሉት፣ ህልማችሁ ላይ መድረስ የምትችሉት፣ ይሄን ጨለማ ይሄን ድቅድቅ የሆነ ጨለማ ማለፍ የምትችሉት ይቅር ስትሉ ነው። ምክንያቱም እግዚአብሔር ይቅርታን አስተምሮናልና። አመሰግናለሁ። እሺ፣ እናመሰግናለን። በጣም